ለምን አይነግሩም? ለምን ይደብቁናል? ስራችን ለምን ስራ ውስጥ እንገባለን? ለምን አይነግሩም? አንድ ሰው እንኳን ሰው ያለው ሰው ጥራ ቢሉት ጥሩምባ መጣሉ። አይ ጥሩምባ አይ Malibel! Ha? Mana ulit try? Macam punya try? Aha. Siapa? Gitu. Saya mungkin semua apa dah? Balasok beliau ke terapi? Aha. Tanah di negara. ምን ፈልግ ዳቦ ወይ መቼም ድሮ አንተ የቤተሰቦች ይሄ ዳቦ ፋብሪካው ካልከፈቱልኝ እንጃ እንካ ወረቀት ለአንድ ዳቦ ወረቀት ይፈለግ ሂድ ላቁቶ ይዘህ ሂድ እምቢ በትልቅ ወረቀት ስጠኝ እምቢ ስጠኝ ደቅ አትደርቅብኝ በቃ ምን አባቱ እንካ ይዘይ በትልቁ ወረቀት ስጠኝ ትልቁ ፈለግ ባለኪሱ ካፊው ልስጥ ጋዜጣው ይዘህ ሂድ ይዘህ ድፈት ያርግ ወረቀት የጣልከው ምን አባት ከተለቀቁ አንተ አሁን የምታደግሪ ምን ያልከኝ እኛኛ ያልከኝ እስቲ በለኝ ድጋም ወይ ብቻ ይኸው ጭራሽ ምክር ይቻልክኛ አይደል እንዴ መጫወቻ ወንኩ ባለ ሸምሱ አይደለም ወይ ብቻ ይኸው ድጋሜ ትመጣለህ ድጋሜ ትመጣለህ እኔም እነሱ ግን በር በከፈትኩ ቁጥር አፍን መክፈት መለፍለፍ አይሰለችህም ተናገር ወጥካው እውነቴን እኮ ነው ሸምሱ ሁልጊዜ ሳይ የሱቅን መስኮት ከፍታ አፍን ማብረት ከፍታል መለፍለፍ አይሰለችም መጀመሪያ የራስህ የመጣበት ስትይዘው ትፈተፍታለህ አሁን አንተ ከዚህ ከምትለፋት ዙሪያ በልጦ የኔን ግርምህ ሰማ ሸምሱ የኔማ እንጀራ ነው ስላሉ ሰማ እኔ ፍየጦንዳ ካነፋው ደረት አይታለም ዋይ አይባልም ውስጥ አይደረደርም እኛ ያንተ እንጀራ ነው እና ያንተ እንጀራ ነው የኔ አፈለው አልወጣኝም እሱን ሁሉ ተወውና ይልቀስ እስቲ ሁለት ሲጋራ ቶሎ አምጣ እንደዛ አትልም አምጣ ሰማ እኔም አንተ ዘላለ ማለት ነው ሰው የሞተ ቁጥር ይሄ ቱቱላት ትነፋለህ እንደገና ማታ ጠጅም ብሬ ትነፋለህ ይሄ ሲጋራ ትነፋለህ ስንቱን ነፍተህ ትችላለህ ቆይ እቲ ንገረኝ የተገኘው መንፋት ነው ያዘልቅ ሲሳብ የተገኘው መንፋት ነው አይ ጥሩም ስማ አንተ ሞት ከቆይ ማን ነው የሚነፋልህ እኔ ሞት ቀን ይሄን ተመኘ እንዘል ለዚህ አውቃን ከስልጠና ወሰድና ጡጡ አድርገህ አንተ ትነፋለህ ማ የኔ ሸምሱ አንተ ሞት ቀን ጥሩምባ ሳይሆን ተስካሪ ነው የምነፋልህ የኔ አዎ አንተ ድብን በል ወዳ ለሆደ ብለህ ሞት ትመኘልኛለህ ባልመኝስ እሺ በቃ የቀደመ ይፋት ነው በይ ሸምሱ ማስተካስተኝ ማሲካ ምን አይነት ወይንዲም ረጋተኝ የት ሄዳለህ የሁለት ብር ዳቦ የሶስት ብር እንቁላል ተረበ የሶስት ብር እንቁላል የሁለት ብር ዳቦ እሺ አረከሳቲ ምን ልጆች ትምህርት ቤት ረፈደባቸው ልጆች ትምህርት ቤት ይረፉ ሌላ ተታሉ ቀስበይ ስሚ የሁለት ብር ዳቦ ገና ያረረ እንዳታረግ አደረ እንደነኛ ሳራ ፋብሪካ ያሳረረ እሺ የሁለት ብር ዳቦ ያለ
የሶስት ብር እንቁላል የተበላሸ እንዳታረግ የተበላሸ ከዚህ በፊት የተበላሸ ወስደሻል። ለምን ስሜት ታጠፋላችሁ እናንተ? ዘላለም አለምሽ አንቺ ሲነጉሽ አሰሚ እባክህን ቶሎ በል አቤት ተረፈደባችሁ ልጆቹ። እንግዲህ በዚህ ይኸውልሽ ቃሉ ይሄ ወረቀት የለህም እንዴ? ወረቀት በፌሳር አይሻልም? ተመልከት ምንም ነጭ ነው። ይኸው ገና ነው በቃ አታይም? የኤክስፓየር የተበላሸ እንግዲህ እንደ ፈረንጆቹ እዚያ ይጻፍልሽ ኤክስፓየር ተብሎ ቸኩ ያለው ወለድ ትችላለሽ። በቃ ስድስት ነው የሶስት ብር ስድስት አላችም በያዝና ሂጂ አንቺ በቃ ዘላለም አለምሽ እንደተቆሽ መቼም አይ ጥሩምቤ እውነት መስሎት በአመዱ በላዋይ ቡና አለ እኮ አይ ጥሩምቤ አቶ ሞታው ታውጣል አታይዱ ይሄ ያው እስታሁን ስራክ ረሳው ሁለት ነግሯት ነው እግሩ በደንብ አስተካክል ምን ያባል በደንብ ምን ያባል አንተ በደንብ ለገበያው እንዲታይ 이거 뭐다 뭐야 봐 그거 아니야 바스타 fuka 알고 도로도 ማነው ስልክ አለ አይደል? ይሰራል አይደል? የት ነው ሞባይል ነው የምትደውል? ኖርማል ነው ሎካል። ሄሎ how are you? Yes Joe. Fine. Tell me. Really? Oh, thank you so much. Okay, I will go to the embassy. Tell me the number. Oh shit. ምን ነካ? ምን ሆነ አልኩኝ። ለምንድን ነው ስልኩን ያቆረጥ? በቃ ሰውዬ በቃ ምንድነው ገና ቆዳ ይቃልሞላኝ። በቃ ስልኩ ቢታ ቦታው መልትልኝና ምትልበት ቦታ ይሄድልኝ። በቃ ይሁን አትናገርም እንዴ? ስማ በቃ አልኩህ እኮ በቃ የአንተ ገንዘብ ባፍንጫ ይውጣ። ምንድነው የሆንከው ነገር? ስማ ሳይነጋ በጠዋት የላከብኝ ማን ነው? አንተ ግን ሳይነጋ በጠዋት የላከብኝ ሰው ማን ነው? ከዚህ ሁሉ ገንዘብ በዘጠኝ አይሻ የሆንከው ነገር አትናገርም እንዴ? ይህ ባንተ ቤት ለካ ምንም አያውቅም። ለካ ምንም አያውቅም ባንተ ቤት አስሬ ቁጥሩ ይዘህ ከዚህ ጋር ቆመህ ዋካ ያልክ ቁጥሩ ስትነካካ ከዚህ አሜሪካ እንዴት ቆይ አሜሪካ እንደሆንኩ በምን አባወቅ? በምን አወቅ? ስማ በእንግሊዝኛ ኦኬ ያበዛው እና አሜሪካ ግቢ ነው የደወልክ? እስቲ ንገረኝ። የት አይነት ደደብ ነው በእናታችሁ? ሰውዬ አፍራ ትክፈትብኝ። ምን አባ ነው የምትለው? በቃ አፍታ አርፈህ ተቀመጥ አይደል? ሰውዬ ነገሩ ከሱቄ በላፍ ላይ ሂድልኝ ከሱቅ ዛሬ ቀን ግን ነግሬሃለሁ። አንተ ሰው መስራት በቸጎ ስማ አንተ ቆብ በቃ ተነቃብህ በቃ አዎ ሄድ ያዛ የለመክበት በታውቃ እንጂ እኛ ነቀነን ስማ ነቀና ነገ የሰበረ ዳላይ አገር የሚባል ታሪክ ይዘከታል ቆይ ብቻ ሁለተኛ ግን ድረስ